በብርጭቆ ውሃ ያደርግና I love you የሚል ቃል ጽፎ ይለጥፍበታል። ውሃው በረዶ በሚሆንበት ጊዜ ውስጡ በማይክሮስኮፕ በዳርክ ማይክሮስኮፕ ሲታይ I love you ብሎ የለጠፈበት የምንናገረው ቃላት ምን ያህል ተጽዕኖ ያሳድራል በእኛ ላይ ይህን ያህል በብርጭቆ ውሃ ላይ ይህን ያህል ለውጥ ካመጣ የምንናገረው ቃላት እጅግ በጣም በጣም ወሳኝ ነው። አንዲት ዶክተር ሶስና የምትባል ሴት አለች። እድሜዋ ወደ 40 ዓመት አካባቢ ነው እና አዲስ አበባ መጣች። ፒኤችዲ አላት። በፊልዷ ፒኤችዲ የሰራች ዶክተር ነች። በጣም ፕሮፌሽናል ነች እና ቤተሰቦቿ እንዳገኛት ጠየቁኝ። እህቶቿ፣ ዘመዶቿ እንዳገኛት ጠየቁኝ። ለምንድን ነው ስላቸው ሰው አታገኝም፣ ግብዣ መሄድ አትፈልግም፣ ሰው መተዋወቅ አትፈልግም፣ አላገባችም፣ ሰርግ መሄድ አትወድም፣ ስትሄድ ግብዣ ከሄደች በጣም ትጨነቃለች፣ ትረበሻለች፣ ሰርግ ከሄደች በጣም ትረበሻለች፣ ትጨነቃለች እና ከሰው ጋር አትገናኝም። እኛ ደግሞ እንድታገባ እንፈልጋለን፣ መለወጥ አለባት አሉ። ከዛ አገናኙ። ከልጅቷ ጋር አወራን። ችግሯ ምንድነው? ይሄ አንዛይቲ ኒውሮሲስ የሚባል የስነ ልቦና ችግር አለ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። ለዛ ምክንያት የሆነው ምንድነው? አስቀያሚ ነኝ ብላ ታምናለች። ሴቶች ሁሉ ቆንጆ ናቸው፣ እኔ ግን አላምርም ብላ ነው የምታምነው። ስለዚህ ወደ አንድ ቦታ ወደ ሰርግ ይሁን ወደ ግብዣ ስትሄድ እነዚህ ሁሉ ሴቶች ሲያምሩ እኔ ግን አላምርም ብላ ነው የምታምነው። ማን የነገራት ይሄንን? who told you እንደማታምሪ ማን የነገረሽ? 12ኛ ክፍል እያለች ቦይፍሬንድ ነበራት እና ከቦይፍሬንዷ ጋር የተወሰነ ጊዜ ካሳለፉ በኋላ ሲለያዩ አንቺ ሴቱ ሁሉ ቆንጆ ነው፣ አንቺ ግን you are ugly ብሏታል። you are ugly ብሏት አስቀያሚ ነሽ ብሏታል። አልመታትም፣ አልደበደባትም። ምንድን ነው ያደረገው? ቃል የተናገረው ቃል ወረወረባት። you are ugly አስቀያሚ ነሽ አላት። በጣም አጭር ቃል የተናገራት 3 ፊደል ነው የነገራት። ግን ያ እንዴት እንደጎዳት እንዴት ብሬክ እንዳደረጋት ስብዕናዋን እንዴት እንደጎዳው ከ10 ምናምን ዓመት በፊት የተነገራት አንድ ጎረምሳ የነገራት ቃል እንዴት እንደጎዳት ማየት ትችላለሽ። ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ። እንዴ እቺ ልጅ ትለያለች ከቤተሰቡ፣ ሁሉም ልጆቹ እኮ ቆንጆች ናቸው፣ አንቺ ምን ሆነሽ ነው? ቀይ ናቸው ሁሉም፣ እቺ ግን ከየት ነው የመጣችው? ባሪቾ ብለው ቅጽል ስም ያወጡላት። they have no idea ምን ያህል ስብዕናዋ ላይ ጠባሳ እያስቀመጡ እንደሆነ፣ ወደፊት ኮንፊደንስ የሚያሳጣትን ነገር እያደረጉ እንደሆነ ያውቁ። ስለዚህ ይጎዳል። እኔ 8ኛ ክፍል እያለሁ የወንድሞቼ ጓደኞች ሙዚቀኞች ናቸው እና ዘፋኞችም ይመጣሉ እና ሁሉ እነሱን ነው የማየው። ናይት ክለብ ይሄዳሉ፣ ይዘፍናሉ፣ ያመሻሉ ምናምን ደስ ይለኛል፣ እንታያቸዋለሁ። ከዛ አንድ ቀን በጣም ፖፑላር የሆነ በሰዓቱ በጣም ዝነኛ የሆነ ዘፋኝ very handsome በጣም ታዋቂ የሆነ ዘፋኝ እነሱ ጋር ይመጣልና አንድ ቀን ዞራልና ወዳጄ እኛ የምናደርገው እንዳታረክ፣ አንተ ጥሩ ጭንቅላት ነው ያለ፣ መማር አለብህ አለኝ። ገንዘብ አልሰጠኝም፣ ሌላ ነገር አላደረገኝም፣ ቃል ነው የሰጠኝ። ያ ግን ነው እንዴ ብዬ እንዳስብ አደረገኝ። በኋላ 10ኛ ክፍል ስገባ አንድ የማትስ አስተማሪ ነበረኝ። አሁን ማትስ ፈተናለሁ፣ 40 ከ40 አገኛለሁ፣ 60 ከ60 አገኛለሁ። ከስር የሚጽፈው በጣም ቆንጆ ሃንድራይቲንግ አለው። ዌል ዳን፣ ኤክሰለንት፣ ኤክስፕሌንዲድ ብሎ ይጽፋል በጣም በቆንጆ ሃንድራይቲንግ። አልጥለውም ያንን የፈተና ወረቀት ወስጄ አስቀምጠዋለሁ። በኋላ 10ኛ ክፍል ሆኜ እሱና ሌሎች 2 ጓደኞች ሆነው 3 መጽሐፍ ገዝተው ስጦታ ሰጡኝና ሲሪየስሊ ቁጭ ብለው ጥሩ ጭንቅላት ነው ያለ፣ በጣም መማር አለብህ፣ ባዮሎጂ ደግሞ ስለምትወድ ሌሎቹንም እወዳለሁ፣ ግን ባዮሎጂ ደግሞ በጣም ሕክምና ብታጠና ጥሩ ነው፣ ከዛም እንዳታቆም ብለው ነገሩኝ። ቃላት ነው የነገሩኝ። በእኔ ህይወት ግን በጣም ትልቅ ተጽዕኖ ነበረው። አንደበት እሳት ነው። ሰው ፈረስን መግራት ችሏል ልጓም አስገብቶ፣
ሰው መርከብን የሚያክል ነገር ወደ ፈለገው ነገር ማንቀሳቀስ ይችላል፣ ነገር ግን አንደበቱን ግን መክታት አልቻለም ይላል። ከዛ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን ማምለክ የሚያመልክ ያለ ከመሰለው አምልኮ ከንቱ ነው ይላል። ምንድነው እኛ አድርጎ የተባልነው? አንደኛ አስበን እንድንናገር፣ ዝም ማለት ባለብን ጊዜ ዝም እንድንል ያበረታታል። የምትናገሩት ነገር ተቀምሞ ተዘጋጅቶ ጣፋጭ ሆኖ የሚወጣ እንጂ ክፉ ቃል ካፋችሁ አይወጣ ይላል እና መልካም ንግግርን ለማነጽ የሚጠቅም ይሆን ይላል። ያማረ ቃል እንደ ማር ወለላ ነው ይላል። እንደ ማር ለነፍስ የሚያለም ለነፍስ ጣፋጭ ነው፣ ለአጥንት ጤና ነው ይላል። እንደዚህ የሚያንጽ ኮምፕሊመንት የሚደረግ የሚጠቅም ነገር ስትናገሪ፣ ያንን ሰው የሚያለመልም ነገር ስትናገሪ ጀነሮሲቲ ነው እሱ ራሱ። እኔ አሁን ኮምፕሊመንት ማድረግ እወዳለሁ፣ ሰዎችን አፕሪሼት አደርጋለሁ። አንድ መድረክ ላይ ከሌሎች ሰዎች ጋር ከተጋበዝኩ መጀመሪያ ስለነሱ ጥሩ ነገር ሳልናገር አልጀምርም። ሊፍት ውስጥ እርጉዝ ሴት ካገኘው አንቺ እርግዝና እንዴት ነው የሚያምርብሽ ነው የምላት። ኮምፕሊመንት ነው። ያቺ ቃል ገብታ ታሳምረዋለች። ከዛ ደግሞ ሪል ህመሞች ደግሞ ይፈወሱበታል። በሕክምና 2 ታማሚዎች ኖረውኝ እያከምኳቸው ይሄኛው እድናለሁ እፈወሳለሁ ብሎ የሚያምን ከሆነና የሚናገር ከሆነ ይሄኛው ግን አልቆልኛል፣ እኔ ዋጋ የለኝም፣ በቃ ምንም አይድንም ብሎ ካመነ ይሄኛው ይድናል። ይሄኛው ለመዳን ይቸገራል ኢቭን እየታከመ። ምክንያቱም ማይንዳችን ውስጥ የሚፈጠሩ ኬሚካልስ አሉና የፈውስ ቃላት ከአንደበታችን ለራሳችንም በሌሎች ሰዎችም ላይ የምናወጣው ቆንጆ ነሽ፣ ጤነኛ ነሽ፣ you are successful, you are doing good፣ በጣም ጥሩ ነው፣ እኔ ብሬንሽን አደንቃለሁ። እነዚህ ሁሉ የፈውስ ቃላት ናቸው። ያንን ሰው ኢንካሬጅ የሚያደርግ የሚያበረታታ መልካም ቃላቶች ናቸው ማለት ነው። የሞት ቃላት ደግሞ ቀደም ያልናቸው በጣም ዲስትራክቲቭ የሆኑ በራሳችን ላይ የምንናገራቸው ለኔ እኮ አይሆንልኝም እምልሻለሁ፣ ሞክሬ እድሉ የለኝም እኮ ነው አይሆንልኝም እኮ እንዲሁ ነው በቃ ዘመን የሚያልፈው፣ ለነሱ ነው የሚሆን ለኔ አይሆንም አይሳካልኝም ብዬ በራሴ ላይ የምናገራቸው ቃላቶች አሉ እና የእውነትም ደግሞ እንደዛ ይሆናል። በሰዎችም ላይ ቅድም እንዳልነው አትረባም፣ አትጠቅምም፣ አንተ ጎበዝ አይደለህም ብለን የምንናገራቸው የሚጎዱ የሚሰብሩ ነገሮች፣ ከዛ የእርግማን ቃሎች፣ እርግማን ስንናገር፣ ስድብ ስንናገር፣ እነዚህ ደግሞ ሰባሪ ናቸው። አሁን የሚያዳምጡን የሚያዩን ሰዎች ይሄን ወስደው ፕራክቲካል ማድረግ አለባቸው። የሚናገሩት ነገር አስበውበት መናገር አለባቸው። ምንድነው የሚያመጣው ነገር? ኮንሲኩዌንሱ ምንድነው? ውጤቱ ምንድነው? ትንሽ አለመቸኮል። እንደውም ምን ይላል? ለመስማት የፈጠንክ ለመናገር የዘገየህ ሁን ይላል። ስለዚህ አሰብ ማድረግ፣ እንዲህ ብላት ምንድነው ሊመጣ የሚችለው፣ እንዲህ ብል ምንድነው ሊመጣ የሚችለው ብሎ መጠየቅ። በጥናት ለዲቮርስ ለፍቺ ቁጥር 1 ምክንያት ነምበር 1 ቶፕ ሪዝኑ ኮሚኒኬሽን ችግር ነው፣ መግባባት ነው። አንዳንዴ የተፋቱ ልጆች እንዲገጥማቸዋል ትምህርታቸው ላይ እንዲህ ይባላል። እውነት ነው፣ ቺልድረን ኦፍ ዲቮርስ ይባላሉ። በኋላ ሲጠና ግን ከተፋቱት ሰዎች ይልቅ አንድ ቤት ውስጥ እየኖሩ ባልና ሚስት ሁሉ ጊዜ የሚጣሉ ከሆኑና የሚሰዳደቡ ከሆነ ኔጌቲቭ ኢነርጂ ቤቱን ከሞላው ልጆቹ ላይ ከፍተኛ ጭንቀት ነው የሚያመጣው። ስለዚህ አስበን መናገር፣ የሚጠቅም ነገር መናገር፣ እንዴት ኮሚኒኬት እንደሚያደርጉ ቁጭ ብለው መነጋገር አለባቸው። how to communicate፣ ጀለሲን ማስወገድ፣ ቀናትን ማስወገድ፣ ትረስት መደራረግ፣ ከዛ ይቅርታ መጠየቅ መቻል፣ ታንኪዩ ማለት መቻል። እነዚህ ነገሮች የስልጣኔ ምልክት ነው። ሲቪላይዝድ መሆን። ቅድም ቶት ወደ ወርድስ ይለወጣል፣ ወርድስ ወደ አክሽን ይለወጣል። ግድያው ምኑ የሚመጣው ከንግግር የተነሳ ነው። ፌስቡክ ላይ ዩቲዩብ ላይ የሚነገሩት ነገሮች ጥንቃቄ ያላቸው። አሁን ኢነርጂ አይደል? ቶትም ቃላትም ኢነርጂ ነው። ኔጌቲቭ ኢነርጂ አሁን አየሩን ይሞላዋል። እኔ በግሌ ሆን ብዬ ነው መድረኮች ላይ ስቆም፣ ቃለ መጠይቆች ላይ ስቆም ኢትዮጵያ የቃል ኪዳን ሀገር ነች፣ ትባረካለች፣ ገና እንበለጽጋለን፣ በጣም ከፍ ካሉ ሀገሮች አንዷ ነው ምን ሆነው
ብዬ እናገራለሁ። ለነገሩ አምነዋለሁ። ማምነውን ነገር ነው የምናገረው። ግን ያ የምናገረው ነገር ቢያንስ ይሄ ኔጌቲቭ ኢነርጂውን እንዲያሸንፍ ነው የምፈልገው። ዩቲዩብ በጣም ስለሚታይ የምናገራቸው ነገሮች ፖዚቲቮቹ ስለ ኢትዮጵያ የምናገረው ኢትዮጵያን መልካም ነን፣ የምንዋደድ ነን፣ ይሄ ጦርነት ይቆማል፣ ኢትዮጵያ ታድጋለች፣ ወደ ከፍታዋ ትወጣለች ብዬ እናገራለሁ። ፖዚቲቭ ነው፣ ኢነርጂ ነው። ስለዚህ መሪዎችም የፖለቲካ ፓርቲ የሚመሩ ሰዎች፣ ጋዜጠኞችም ትንታኔ መስጠት ጥሩ ነው። መተቸት ያለበትን ነገር ፖዚቲቭሊ መተቸት ይችላሉ። ለምሳሌ ይሄ ልክ አይደለም ከመል ይልቅ ይሄ በዚህኛው መንገድ ቢሰራ የተሻለ the same thing ነው የምናገረው፣ ግን ፖዚቲቭ ነው የምናገረው። እንደሱ ብናረጋው ያለውን አየሩ ላይ ያለውን አንዳንዴ እኮ መጥቶ ይጫንሻል። እንደዚህ አገሪቱ ላይ ያለው ነገር ይመጣና ቁጭ ልብሽ ያ ኔጌቲቭ የተነገሩ ኔጌቲቭ ነገሮች ናቸው። ስለ ራሳችን ያለን አመለካከት ቢልድ ማድረግ አለብን። ቅድም በወላጆቻችን በዘመዶች አለን፣ ግን እኔ ማን ነኝ? እኔ ሰዎች የሚሉኝ ነኝ ወይ ብዬ መጠየቅ አለብኝ። ምክንያቱም ሰዎች መልአክ ሊያረጉኝ ይችላሉ፣ ሰዎች ደግሞ ሰይጣን ሊያረጉኝ ይችላሉ። ሁላችንም ሄተርስ አሉን፣ የሚጠሉን ሰዎች አሉ። እነሱ ስለኛ የሚሉት ነገር አለ። እኛ ግን የምናምነው ምንድነው? ትክክለኛውን ነው። የሆነው I am what God says I am ነው የምለው። እኔ እግዚአብሔር ነህ ያለኝን ነኝ። እግዚአብሔር እንዲህ አድርጎልኛል፣ እሱ ነህ ያለኝን በሙሉ ነኝ ብዬ ዲክሌር አድርገዋለሁ። ስለዚህ I am what God says that I am. I have what God says that I have. ጤና አለኝ፣ ደስታ አለኝ፣ መንፈሳዊ በረከት አለኝ፣ አቅም አለኝ፣ ጤንነት አለኝ፣ ዓለም ልሞኛል፣ ያንግ አድርጎኛል ብዬ ራሴ ላይ እናገራለሁ። ከዛ ከሰዎች ጋር ደግሞ ሪሌት ስታረጊ ሁል ጊዜ ባልንጀራ ካንተ የተሻለ እንደሆነ ቁጠር ይላል። ኮምፒቲሽን የሚባለውን አላስፈላጊ አቮይድ ታደርጊያለሽ በህይወትሽ። እንደዛ ካረግን ቆንጆ ህይወት እንኖራለን።